አብለኛ ትንሣኤን ለምናምለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ዝማሬያችን ይቀበልን። እልልታው ያንሳል፣ ጭብጨባ ያንሳል። እግዚአብሔር ከፍ ያላችሁ አመስግኑ። በዝማሬ እንድናገለግል የፈቀደልን የረዳን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዝማሬ ያገለገለንን ወንድማችንን ዲያቆን ዘማሪ ተመስገን ይባቤን አምላካችን እግዚአብሔር ከጣዕሙ ብዛት የተነሳ አጥንትን የሚያለመልመውን የመላእክትን ጣዕመ ዝማሬ ያሰማልን። እግዚአብሔርን ከፍ አድርገን እናመስግነው። የተወደዳችሁ የእግዚአብሔር ቤተሰቦች ቀደም ብዬ እንደገለጽኩላችሁ ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስና የቅዱስ ሲኖዶስ አባል ታላቁ የወንጌል አባት ዛሬ ሊባርኩን እንዲሁም ደግሞ እሳቸው የሚመሩት መምሪያ ትልቅ ዓመታዊ መርሃ ግብር አለው። ይህ መርሃ ግብሩ የስብከተ ወንጌል ቀን ነው። በእርግጥ ቅድስት ቤተ ክርስቲያን ወንጌልን 365 ቀን ያለማቋረጥ የምትሰብከው ቢሆንም በዓመት አንድ ቀን ደግሞ ልዩ በዓል አድርጋ በተለያዩ አጥቢያ አብያተ ክርስቲያናት ልዩ መርሃ ግብሮች ይዘረጋልና ይህንን መሰረት አድርገው ታላቁ አባት እዚህ ተገኝተዋል። ሊባርኩን ሊያስተምሩን እግዚአብሔርን እናመስግነው። የተወደዳቸው እግዚአብሔር ቤተሰቦች ሰዓትም ለመጠቀምና ፕሮግራማችንን ቀልጠፍ አድርጎ ለመሄድ እንዲረዳን ዛሬ ለምንድን ነው የአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት በተለየ መንገድ የተመረጠችው? የስብከተ ወንጌል ቀንስ ሲባል ምን ማለት ነው? የዚህ መርሃ ግብር ቅድም እንደጠቀስኩላችሁ መምሪያው። ስለዚህ አጠቃላይ መምህራንን ዘማሪያንን ሁሉንም የጋበዘው በዚህ ዕለት የሚካሄዱ አገልግሎቶችን በሙሉ በበላይነት ይዞ እየመራ ያለው የዚህ መርሃ ግብር መዘጋጀት ዋነኛ ምክንያትም መምሪያው ስለሆነ ይህንን አስመልክተው እንደው ዓላማውን አጠር አድርገው ተወዳጁ መምህራችን መጋቤ ብሉይ አእምሮ ዘውዴ የስብከተ ወንጌልና ሐዋርያዊ ተልእኮ ስምሪት ክፍል ኃላፊ ገለጻ ያደርጉልናል። ወደ እርሳቸው አልፋለሁ። ክርስቶስ ተንሥአ እሙታን ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ብፁዕ አባታችን አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር አባታችን መላከ ብርሃን ሙላት ክበቤ የዚህ ታላቅና ታሪካዊ ካቴድራል ዋና አስተዳዳሪ፣ ክቡር መምህራችን መምህር ምስክር የዚህ ታላቅ ካቴድራል የስብከተ ወንጌል ክፍል ዋና ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ በዚህ የተገኛችሁ ምዕመናንና ምዕመናት፣ አገልጋዮች ሁላችሁ አምላካችን በቅዱስ እግዚአብሔር ፍጹም ፍቅርና ሰላምታ እንደምን አደራችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤው በዓል በሰላም አደረሰን። እስኪ የደረሳችሁ እግዚአብሔርን አመስግኑ። ዘመኑ ምናልባት እንደው ኑሮ ተወዶ ያዛርጎን ካልሆነ ዘመኑ ዘመነ ትንሣኤ የሰላም የፍቅር የእልልታ የደስታ ዘመን ስለሆነ በድጋሜ እንኳን አደረሳችሁ። በወንጌል ኮነ ሕይወትነ፣ ሕይወታችን በወንጌል ሆነ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስንዱ የሥርዓት እመቤት ስለሆነች
ቤተ ክርስቲያንን ምዕመናንን የምትመራበት ብዙ ስርዓቶችና መምሪያዎች አሏት። ከነዚያ መምሪያዎች መካከል አንዱ ስብከተ ወንጌልና ሐዋርያዊ ተልእኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንጋፋውና ትልቁ መምሪያ ነው። በተለይ መሀል ላይ ትንሽ ድካም አግኝቶት ቢቆይም ከዚያ በፊት ግን በጣም ታላላቅ ሊቃውንት ቢባል የመሩት አሁንም በዚያ ልክ እየተንቀሳቀሰ ያለ መምሪያ ነው። ይህ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዓለም አቀፍ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለችበት ሁሉ ስብከተ ወንጌልን የሚያሰማራ፣ የሚቆጣጠር፣ የሚጠብቅ መምሪያ ነው። ከዓመት አንድ ጊዜ ቅድም እንደተባለው የስብከተ ወንጌል ቀን ይከበራል። በቅዱስ ሲኖዶስ ምልዓተ ጉባኤ ተወስኖ ቅዱስ ሲኖዶስ 2 ጊዜ ጉባኤያት ያደርጋል። ከነዚያ መካከል የግንቦቱ የሲኖዶስ ጉባኤ ከመደረጉ በፊት በመጀመሪያ የስብከተ ወንጌል ቀን እንዲከበር ቅዱስ ሲኖዶስ ወስኗል። ከቅዱስ ሲኖዶስ ጉባኤ በፊት እንዲሰበሰብ የተደረገበት ምክንያት ለምንድን ነው ከተባለ በመላው ዓለም ያለው የስብከተ ወንጌል እንቅስቃሴ ጥያቄዎች ቀርበው ተሰብስበው ወደ ቅዱስ ሲኖዶስ ቀርበው ውሳኔ እንዲያገኙና መመሪያ እንዲሰጥባቸው ነው። በዚያ ምክንያት ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያችን አሁን ለ3ኛ ጊዜ የስብከተ ወንጌልን ቀን እያከበረ ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። በዚህ ምክንያት ለ2 ተከታታይ ቀናት በዓሉን ያከብራል። ዛሬ 18 እና ነገ 19 ያከብራል። የነገውን በሚዲያ ሰምታችኋል። የነገው ራሱን የቻለ የሚከበርበት አለ። የዛሬውን በዓል ስናከብር የስብከተ ወንጌል ቀንን የማብሰሪያ ወይም ደግሞ እንደ መግቢያ ዋዜማ ነው። የስብከተ ወንጌል ቀን የሚከበረው በሁሉም አህጉረ ስብከት ያሉ የስብከተ ወንጌል ኃላፊዎች፣ የአዲስ አበባ አድባራትና ገዳማት ዋና አስተዳዳሪዎችና የስብከተ ወንጌል ክፍል ኃላፊዎች፣ ጥሪ የተደረገላቸው እንግዶች፣ በጠቅላይ ቤተ ክህነት ደግሞ የየመምሪያውና የየድርጅቱ ኃላፊዎች በተገኙበት በቅድስት ሥላሴ መንፈሳዊ ኮሌጅ ከቅዱስ ፓትርያርኩ ጀምሮ ብፁዓን አበው በተገኙበት ነገ ከሰዓት ጀምሮ ለሙሉ ቀን በተለያዩ መርሃ ግብር በውይይት ስለ ሀገራችን፣ ስለ ቤተ ክርስቲያናችን አጠቃላይ ስብከተ ወንጌልን አስመልክቶ ችግሮቹን እያነሳ መፍትሄ እያስቀመጠ ነገ ይከበራል ማለት ነው። ነገ ለሚከበረው በዓል ግን ዛሬ በአዲስ አበባ 8 ክፍላተ ከተማ አሉ። ከ8ቱ ክፍላተ ከተማ ዛሬ 9ኛ በዚህ ቦታ ላይ እንድናከብር ለምን ተጨማሪ አድርገን ይህን ቦታ እንደያዝነው በኋላ እናገራለሁ። በሸገር በ3 ክፍላተ ከተማ፣ በአዲስ አበባ በ9 ክፍላተ ከተማ በድምሩ በዚህ ሰዓት በተመሳሳይ ሰዓት በተመሳሳይ ዓላማ ከ12 አብያተ ክርስቲያናት ጉባኤ ተደርጓል። በዚህ በጉባኤው ላይ መምህራን ዘማሪያን ተጋብዘው ከአሁኑ ሰዓት ጀምሮ ሰዓቱን በጠበቀ መልኩ ወንጌል እንዲያገለግሉ መምሪያው አዘጋጅቷል። እንደው ሁልጊዜ መምሪያው ወደ አጥቢያ ወርዶ ራሱን ማየት ስላለበት አይዟችሁም ማለት ስላለበት በዚህ አይነት አግባብ ነው የመጣ ነው። ስለዚህ ዛሬ በ12ቱም አብያተ ክርስቲያናት ተመሳሳይ ጉባኤ በስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ አዘጋጅነት መምህራን፣ ዘማሪያን ጋባዥነት ሕይወታችን በወንጌል ሆነ በሚል መሪ ቃል ለሚከበረው በዓል ማብሰሪያ እያከበር እንገኛለን ማለት ነው። ከ9ኙ ክፍላተ ከተማ ጤና ኪዳነ አንቀጸ ብርሃን አየር ጤና ቅድስት ኪዳነ ምሕረትን የመረጥንበት ምክንያት አለን። ቤተ ክርስቲያን በ3 ነገር ነው የምትመራው። በተለይ አጥቢያ 3 ክፍል አለ የአገልግሎቱ። የመጀመሪያው ውስጣዊ አገልግሎት የምንለው ቤተ መቅደሱ በቄሰ ገበዝ፣ ማህሌቱ በርዕሰ ደብር በሊቀ ጠበብት ይመራል። ይህ ካቴድራል ቦታው ብቻ አይደለም፣ ሰፊ አገልግሎት የሚሰጥበት በመጽሐፍ ትርጓሜ፣ በቅኔ፣
በማህሌት እጅግ አዲስ አበባ ለአየር ጤና ብቻ አይደለም ለአዲስ አበባ የሚበቁ ሊቃውንት ያሉበት በአገልግሎት የተደራጀ መሆኑን እናውቃለን። ሁለተኛው የአውደ ምሕረት አገልግሎት ነው። ከውስጥ ወደ ውጭ ስንመጣ ማለት ነው። የአውደ ምሕረቱ አገልግሎት ትልቅ አገልግሎት ነው። አመራር የሚጠይቅ ነው። አቅም የሚጠይቅ ነው። ይህ ቦታ ደግሞ በቅድ በስርዓት በሕግ በሰዓት እንደሚመራ ምእመናን እናንተ ምስክሮች ናቸው። በተለይ በአዲስ አበባ በጣት ከሚቆጠሩ አድባራት የመጀመሪያው በእቅድ ስብከተ ወንጌልን የሚመራ ምእመናንን ለነገዋ ቤተ ክርስቲያን ፈተና ቢመጣባቸው ፈተናውን እንዴት ማለፍ እንዳሉበት የትምህርት መርሃ ግብር አውጥቶ ቀኖቹን ከፋፍሎ በቀኖቹ ደግሞ ለምእመናን ቤተ ክርስቲያንን ትምህርት በተለይ ሐሙስን በአየር ጤና ትልቁ የአየር ጤና መጠሪያ ነው አይደለም። ቤተ ክርስቲያኑን አካባቢውን ሐሙስ የቀን ቅዱስ ብሎ እንደው ኪሱን ያራበው ሰው ሲጠጣ ሲበላ ነበር የሚውለው። አሁን ግን ሐሙስ ስጋ ተርቦ ነፍስ የምትጠግብበት መርሃ ግብር የሚታየው በዚህ ቦታ ስለሆኑ አውደ ምሕረት የቤተ ክርስቲያን ትልቁ ሁለንተናዋ ነው። እግዚአብሔር እኛን የሚያገኝበት እኛ ደግሞ እግዚአብሔር የምናገኝበት ህዝቡ ከህዝብ ካህናቱ ከምእመናን ምእመናን ከካህናት የምንገናኝበት አውደ ምሕረቱ ትልቅ ቦታ ስለሆነ ይህን ትልቅ ቦታ ክርስቶስን በመስበክ ቅዱሳንን በመስበክ በአግባቡ በመያዝና በመምራት ትልቅ ቦታ ስለሆነ እዚህ ቦታ ላይ አይዟችሁ ማለት ማበረታታት መምሪያው እንዲህ አይነት ዓላማዎች እንዲቀጥሉ አብሮ መስራት አለበት ስለተባለ ወደዚህ መጠናል። ሶስተኛው ቤተ ክርስቲያን ቅድም እንዳልኳችሁ የውስጡ አገልግሎት የአውደ ምሕረቱ አገልግሎት ከተከናወነ በኋላ አስተዳደር የሚባል ክፍል አለ። ይገርማቸዋል። ይህ እናት ነው። የቀደሰው ካህን፣ የሰበከው መምህር፣ ማህሌት የቆመው ሊቅ ድርጎው ደረሰው ወይ በትክክል አገልግሎቱን እየተከታተለ ነው ወይ ምእመናንን በደንብ እያገለገላቸው ነው ብሎ አገልግሎቱን የሚያሳልጠው ይህ የአስተዳደሩ ክፍል ስለሆነ አስተዳደሩ ሁሉም ላይ ይሰራል፣ ያከናውናል። በዚህ ቦታ ደግሞ እንደመታደል ሆኖ የሰው ልጅ ልማት የአእምሮ ልማት ስብከተ ወንጌል ነው። ከስብከተ ወንጌል በተጨማሪ ደግሞ የሚታይ ልማት አርፈን የምንማርበት ሰፊ ቦታ ነውና ሰፊውን ቦታ ደግሞ በአግባብ በቅድ በስርዓት መምራት ይገባል። እዚህ ቦታ ላይ አየር ጤና ላይ እንደው ባለፈው ነው ቁጭ ብዬ የተከታተልኩትኝ በሚዲያም አይታችሁ ከሆነ የነገ አየር ጤና ኪዳነ ምሕረት የነገ ህይወቷ የዛሬ ህይወቷ ምዕመናንን እንዴት መጠበቅ እንዳለባት ለምዕመናን እንዴት ተደራሽ መሆን እንዳለባት ሰፊ ልማትና እቅድ ያለው ሁልጊዜ የምታውቁት ስለሆነ ለእናንተ አልደግምባችሁም። በተለይ እዚህ ቦታ ላይ ትልቁ በተለይ ቤተክርስቲያን እንግዲህ ራሷ ሆስፒታል ናት። ከዚያ በላይ ደግሞ ምዕመናን ምስጢራቸው ተጠብቆላቸው በዚህ በኩል ካህን እየባረካቸው በዚህ በኩል ደግሞ የስጋ ደዌያቸውን ዶክተር እየመረመራቸው በነፃነት እንዲታከሙ ትልቅ ፕሮጀክት ያለው ትልቅ ጫፍ ላይ እየደረሰ ያደገ ቤተክርስቲያንን ከፍ የሚያደርግ ቤተክርስቲያን የራሷ አንድ ምግባረ ሰናይ የሚባል ሆስፒታል አላት። ሁለተኛ የሚሆነው ደግሞ ይሄ ነው። እስከዚህ ድረስ ሰፊ እንቅስቃሴ የሚሰራ ነው። ይሄ አቅም ይጠይቃል፣ እንደገና ሙያም ይጠይቃል። የዚህ ባለቤት የሆኑት ደግሞ መላከ ብርሃን ሙላት ክበቤ በነገረ መለኮት እስከ ማስተርስ ያላቸው በነገረ ቤተክርስቲያን ሲቀድሱ አውደ ምሕረት ላይ ቆመው ወንጌል ሲያስተምሩ እናንተ የምታውቁት እውነት ስለሆነ ማጋነን አይደለም። እንዲህ አይነት የቤተ ክርስቲያን ኃላፊዎች መምህራንን፣ ካህናትን፣ ዲያቆናትን፣ ምእመናንን አንድ አድርገው ሰላሙን ጠብቀው ስለሚመሩ በዚህ ምክንያት እንዲሁም ሚያስበሬን ጅራፍ መጨመር ማለት ቀጥል ሂድበት አይዞ እንደ ማጨብጨብ ስለሆነ 8 ናቸው ክፍላተ ከተሞች ብያቸዋለሁ። ከ8ቱ ክፍላተ ከተማ በኮልፌ ቀራንዮ የተመረጠው ፊልጶስ ነበረ። ፊልጶስ 18 ስለሆነ ዛሬ ያተመረጠ ተጨማሪ ሲመጣብን ግን አየር ጤና ግድ ነው የወንጌል ችቦ ስለሆነ ተጨማሪ አድርገን ይዘን የመጣ ነው። እንኳን ደስ አላችሁ። ለምን መጣችሁ ነው? ስለዚህ በዚህ እንድትበረቱ እንቀጥላለን። የብፁዕ አባታችን ጊዜ እንዳልሻማ ወርቃማው የእናንተንም የታቀደላችሁን ጊዜ ላለመሻማል
የስብከተ ወንጌል ቀን ስናከብር ማለታችን ጌታችን መድኃኒታችን ኢየሱስ ክርስቶስን ማሰባችን ነው። በወንጌል ሕይወትን የሰጠን እሱ ስለሆነ የወንጌል ቀን ስንል ጻድቃንን፣ ሰማዕታትን ወንጌል እያስተማሩ ዋጋ የከፈሉ ምእመናንን ማሰባችን ነው። በሌላ አነጋገር የወንጌል ቀን ስንል እናንተና እኛ ነን አይደል? ሌላ አለ እንዴ? የወንጌል ቀን ማለት የምርኮ ቀን ነው። ወንጌል የሌለበት ሕይወት እኮ አልጫ ነው። መስሪያ ቤታችን ወንጌል ከሌለበት፣ ትዳራችን ወንጌል ከሌለበት፣ ኑሯችን ወንጌል ከሌለበት፣ ዛሬ ዓለም ላይ ያለው ችግር እኮ ከወንጌል ነው። በወንጌል ሕይወት ቢሆን ኑሮ ወንድም ወንድሙን ይወዳል፣ ሰላም ፍቅር አለ። ስለዚህ ወንጌል ሰላም ስለሆነ፣ ወንጌል አንድነት ስለሆነ፣ ወንጌል ሆነ የራሳችን ቀን ነው እያከበርን ያለ ነው። እየሰማችሁኝ ነው? የራሳችን ቀን ነው እያከበርን ያለ ነው። ስለዚህ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የስብከተ ወንጌልን ቀን ሲያከብር የእናንተን የእኛን የጳጳሳት ሕይወት፣ የምዕመናን ሕይወት፣ የካህናት ሕይወት ወንጌል ስለሆነ የሁላችን ሕይወት እንዴት አድርገን እንምራ፣ እንዴት አድርገን እናክብር። በመስሪያ ቤታችን፣ በአካባቢያችን ወንጌልን መስበክ አለብን። ወንጌል ፍቅር ነው፣ ሰላም ነው ለማለት ነው። መምሪያችን ለማግኘት በተለይ አድሬስ ለማድረግ የፈለጋችሁ ደግሞ ስብከተ ወንጌልና ሐዋርያዊ ተልእኮ ድረ ገጽ አለን። ነገ ይመረቃል። በዚያ ሁላችሁም እየገባችሁ ሀሳብ አስተያየቶቻችሁን፣ መልእክቶቻችሁን ብትጽፉልን እንቀበላለን። ሁለተኛው ደግሞ ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በመላው አቀፍ ዓለም አቀፍ ከሚያገለግልበት በተጨማሪ ደግሞ 5 ሰዓት ከ5 ሰዓት እስከ 6 ሰዓት የሚተላለፍ ከኢቢኤስ ቴሌቪዥን ለስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በፈቃደኝነት በነፃ 1 ሰዓት ስለሰጠ በዚያ ቦታ ላይ ለዓለም ሁልጊዜም እሁድ ቤታችሁ ገብታችሁ ከ5 ሰዓት ጀምሮ ቴሌቪዥኖቻችሁን በኢቢኤስ ስትከፍቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ከማህበረ ቅዱሳን ከሌሎቹም በተጨማሪ ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በዚህ መልእክት ያስተላልፋል ማለት ነው። በድጋሚ እንኳን አደረሳችሁ፣ እንኳን ደስ አላችሁ። የመጨረሻው መልእክታችን የብፁዕ አባታችን ትምህርት መልእክት ለሁላችን እንዳለ ሆኖ ግን ይህ ደብር ሰላሙ አገልግሎቱ ቀጥሎ ለሌሎቹ አራያና አብነት ምሳሌ እንዲሆን ምእመናን ለእያንዳንዳችሁ ለልማቱ፣ ለአገልግሎቱ፣ ለወንጌሉ፣ ለሰላሙ የእናንተ አስተዋጽኦ ያስፈልጋልና ሁላችሁም ቤተ ክርስቲያናችሁን ጠብቃችሁ የምታዘዙ እንድንሰራ እግዚአብሔር ይርዳን፣ ይቆየን። የብፁዕ አባታችን በረከት ከሁላችን ጋር ይሁን። አሜን። እልል አመስግነው። መጋቤ ብሉይ አእምሮ ዘውዴ የስብከቱ